በጣም ደስ ይላል አየር። ወክ ትወጃለሽ እንዴ? ያው አሁን ታስለምደኛለህ። እኔ እኮ ብዙም አይደለም ወክ ላይ። አራበህ? በጣም ርቦኛል። እና ለምን ነገር አንበላም? በቃ እንግዲህ እዚህ ሆቴል አለ። ረሳሾይ የሳር ዙሪያው ተረትባ እንዴ ናዬ አንቺ ልጅነቴ ጓዴ ረሳሾይ የሳር ዙሪያው ለሌ ለለላ ለላላለሌ ለላ አንቺ ልጅነቴ ጓዴ ረሳሾይ የሳር ዙሪያው ተረትባ እንዴ ብራናዬ አንቺ ልጅነቴ ቀለም እኔ እንዳንቺ ያጠናሁት ፊደል የለም ብራናዬ አንቺ ልጅነቴ ቀለም እኔ እንዳንቺ ያጠናሁት ፊደል የለም ተጓዡ ልቤ ደጋግሜ ብገስጸው ባሰበት ወድ ሊያብሰኝ ባሰበት ሌላ አማራጭ አልነበረም ወይ ላለው ና በክረምት ና በብርዱ ሰው አይችልም ሆዱ ና በሐምሌ ና በነሐሴ እንዳደርግህ የራሴ ና በክረምት ና በብርዱ ሰው አይችልም ሆዱ ና በሐምሌ ና በነሐሴ እንዳደርግህ የራሴ እውነት ነው ስዛት ልቤና ሳለፌ ቀርማ ላላኝም በፍቅር መክነፌ ግን እንዳልመኘው ልቤኔ ከፈለግ ሌላ ጭንቀት አለ ለሰው የማልገልጸ ህይወቴ ካለፈ እንዳተሳቀቁ ተሸንፌያለሁ ወንድሜ ሂሳብ አምጣልኝ። እኔ እከፍላለሁ። አይ አረ ቆይ የሆነ ችግር የለውም። አረ እኔ እከፍላለሁ። አረ እኔ እከፍላለሁ። ቴንኪው። እሺ እንዲህ ምንድነው ማድረገው? ይሄ ሁሉ ብርክት ነው የማመጣው። ወይኔ ልጅ ታያየች። ለምንድን ነው የማሰጠኝ? ችግር አለ እንዴ? አረ አይ ወይኔ ሁላክ ደንኩ። በጣም አሪፍ ምግብ ነው። ዋው በጣም ደስ የሚል ምግብ ነው። ተጫወች ፈታ በይ። ወይኔ ምንድነው ማድረገው? ደግሞ ያለኝ 50 ብቻ ነው። ተጫወች እሺ። ችግር አለ እንዴ? አይ እንዴ ምንም ችግር የለውም። ሁሉም ነገር ኦኬ ነው። ፈታ በይ አንቺ። ለስንቱ ጎረቤት ሆነሻል ከለላ አንተ የማትረባ አንሳ ስልኬን አንሳ። የማይረባ ዛሬ ምን ሆነ ደግሞ ስልክ የሚዘጋው? ወይኔ አምላኬ። ቆይ ግን ደህና ነህ? እኔ አይ ከስራ ተደውሎልኝ እኮ ነው የሆነ ጉዳይ ነበረኝና አረ አይ ምንም የለም። ፈታ በይ አንቺ። ተጫወች በእናትሽ አንቺ። ምን አይነት ጉድ ነው ይሄ ደግሞ? ምን ነው ዛሬ ስልኬን የማያነሳው? አንዴ ይቅርታ እሺ። አንሳ